الرحمن الرحيم የእውነት ሰለፊ ሁን። ሰለፊ ለመሆን ስያሜ ያብቃቃም፣ በእውነታው እንጂ በሙግት አይደለም። በአጨብጫቢ ብዛት ስምያ አይሆንም። ቋሚ መስፈርት አለው፣ ዛሬ አይቀየርም። በተውሂድ ላይ ጠንክር፣ በነቢያት ጥሪ አምልኮተ ይሁን ለዓለም ፈጣሪ። ፍጡር አትገዛ፣ አትሁን አጋሪ። ሁሉን ቻይ አምላክህ አይዘነጋም ጥሪ። ፍጹም ለእሱ አታድርግ አጋዥ ተባባሪ። ጥሩ እምነት ይኑርህ አስማኡ ሲፋት ላይ ቁርአን አብራርቷል ግልጽ አንቀጹን ብታይ። ሐዲስ ሲመጣልህ አትበል ዋሃቢ። ስሜት እንዳይነዳ ቦታህ ላይ እንድትቆም፣ በቢድዓ ባቡር አጓጉል እንዳደግ ሱናን አጥብቀህ ያዝ ሌላኛውን ልጓም። ውጣ ከተአሱብ አትሁን ወገንተኛ፣ ሁልጊዜ አትገፋ አለህ ማስተንተኛ። ደንበኛው አትሁን የኡስታዝን ምርኮኛ፣ ለጥፋት ባለቤት አትቁም ጥብቅና። ዲንን ለሚያሟሟ ለሚገድል ሱና ምክንያት በመደርደር አትፍጠር ዝምድና። ወዴታች አትዝቀጥ ድንበርም አትለፍ፣ የሌለ የፈጠርክ ባጢል አትለፍፍ። ለግል ስሜትህ ዳዕዋ አታደናቅፍ። ግልጽ አቋም ይኑርህ ሁሉም የሚለየው፣ በሌለ ማንነት አታስመስል ለሰው። እውነትን ከሐሰት በዘዴ አትቀልቅለው፣ አየሩን እያየህ ከፍ ዝቁን ተወው። በርትተህ አስጠንቅቅ ከባቢል ባለቤት፣ አንዱን ከአንዱ አትለይ። ላንተ ባለው ቅርበት በአላህ ዲን አትነግድ፣ ዝምድና ታውጣበት። በዲንህ ላይ ታመን ጽናት ተጎናጸፍ፣ ሁኔታ እያመቻቸህ አትቀይር ምዕራፍ። ከራስህም አልፎ ለሰዎች አትትረፍ። በመንሃጅ ሰለፍ አትቀልድ፣ በዲን ላይ አታላቅ። በሱና ታጋዮች መርዝ አታሽማት፣ ብዙ ሰው ሰብስበህ አታሟሟ አታግለጥ። እንደዚህ ከታገልክ መስፈርቱን ለመሙላት አንተ ሰለፊ ነህ አይሻህም ሙግት፣ ሊጎዳህ አይችልም የማንም ሰው ትችት። ወሰላሙ አለይኩም። السلام ورحمة الله وبركاته.